ሙታቢዒን አልኪራም አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። ይህ ሚዳድ ኦንላይን እስላማዊ ተቋም ነው። በዚህ ቻናላችን የተለያዩ አረብኛ ቋንቋ ጋር የተያዙ የተለያዩ ትምህርታዊ ቪዲዮዎችን ከተጅዊድ ጋር የተያዙ ትምህርቶችን እና ከተርቢያ ጋር የተያዙ በርካታ አስተማሪ የሆኑ አጫጭር ቪዲዮዎችን እየለቀቅንላችሁ እንገኛለን። ምናልባት በዚህ ፕሮግራም ይዤላችሁ የመጣሁት ከተጅዊድ ጋር በተያያዘ ከስር መሰረቱ በጣም ቀላል በሆነ መንገድ ተጅዊድ እንድትረዱና ቁርአንን ስትቀሩ በጣም አሳምራችሁ መቅራት እንድትችሉ ለማድረግ የሚያግዝ በጣም አጭር ኪታብ አለ። እሱን ኪታብ በተከታታይ ክፍል ባለው የተለያዩ መቅጣዖች ቪዲዮዎች ወደ እናንተ ማድረስ ይሆናል። ነገር ግን ከዛ በፊት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ ያድርጉ። ወደ ሌሎች ወደሚወዷቸው አካላት ደግሞ እንዲደርስ ሼር ማድረጋችሁን እንዳትረሱ እላለሁኝ። እንግዲህ ወደ ዋናው ጉዳይ ስገባ ከተጅዊድ ጋር በተያያዙ በርካታ መጽሐፍቶች ተጽፈዋል። እነዚህ የምታያቸው መጽሐፍቶች አጠቃላይ የተጅዊድ መጽሐፍቶች ናቸው። እነዚህን ኪታቦች አይደለም ለእናንተ ቀጥታ ማደርሰው፣ ነገር ግን አጠር ባለ መልኩ የተዘጋጀ ኪታብ ስላለ በጣም አጭር ገጽ ነች። ያንን አጭር ሙኽተሰር የሆነ ኪታብ ወደ እናንተ ቢያንስ በሁለት በሶስት ወይም ደግሞ በዛ ከተባለ በአራት ክፍሎች ዋና ዋና የተጅዊድ ህጎችን ይዤላችሁ እምቀርብ ይሆናል። ትከታተሉኛላችሁ ብዬ አስባለሁኝ። በጣም ጠቃሚ ትምህርት ስለሆነ ማለት ነው። በነገራችን ላይ ተጅዊድ አሳምሮ ቁርአንን መቅራት ያለው አጅር በጣም ትልቅ ነው አላህ ሱብሓነሁ ወተዓላ ዘንድ። ስለዚህ ቁርአን በነዞርም ሊሆን ይችላል፣ ሒፍዝ ሊሆንም ይችላል የቀራ ነው። ነገር ግን ምን ያህል አሳምረን እንቀራለን ቁርአንን ስንቀራ? ተጅዊድ ማለትስ ምን ማለት ነው? እስኪ ዛሬ እንዲያውም ስለ ተጅዊድ ምንነት ሼህ አብደላህ ብን ኢብራሂም የጻፉትን ታሪፎች እናይና በቀጣይ ፕሮግራም ከወሳኝ የሚባሉት ህጎች እንጀምራለን። ያ ወሳኝ የሚባሉት ህጎች ኑን ሳኪና፣ ሚም አሳኪና፣ ሙዱድ እነዚህ ናቸው እና ከዛ በፊት ግን እስኪ ተጅዊድ ምን ማለታችን ነው? ሼህ ምን ይላሉ? التجويد لغة واصطلاحا ብለው በሁለት ይከፍሉታል። ሉገተን በቋንቋ ደረጃ ሊትራል ሚኒንግ ሲሆን እስትላሐን ደግሞ እንደ ቋንቋ ህግ ወይም ደግሞ የተጅዊድ አዋቂዎች ወይም ደግሞ ስኮላሮች ከትምህርቱ ላይ ጥናት አድርገው የሚሰጡት ታሪፍ ነው እስትላህ የሚባለው። ስለዚህ በቋንቋ ሊትራል ሚኒንጉ አተሕሲን፣ ተጅዊድ ማለት አተሕሲን ነው፣ ማሳመር ማለት ነው። እስትላሐን ደግሞ ኢዕጣእ አልሑሩፍ ማ ተስተሕቁሁ ሚነ ሲፋት። እንግዲህ ብዙ ሁሩፎች አሉ፣ ወደ 28 የሚደርሱ የአረብኛ ፊደላቶች አሉ። እነዚህን ፊደላቶች ሐቃቸውን መጠበቅ። ምክንያቱም እነዚህ ፊደላቶች የተለያየ በባህሪ የተለያዩ ባህሪያት አላቸው። ለምሳሌ ሶፊር የሚባል አለ፣ ወደ ጥርሳችን ፊት ለፊት አካባቢ የሚወጣ አነጥዕያ የሚባሉ አሉ፣ አሸጀሪያ የሚባሉ አሉ። ብዙ አይነት ባህሪ አላቸው። ኤኒዌይ ላለማክበድ የሐርፎችን ሐቅ መጠበቅ ማለት ነው እስጥላሐን ተዕሪፉ ማለት ነው። የሑሩፎችን ሐቅ መጠበቅ ምን ማለት ነው? ፊደላቶቹ የሚወጡበት መውጫ ቦታ መኻሪጅ አልሑሩፍ ይባላል። ከዛ ከሚወጡበት ቦታ በትክክል ማውጣት። ምሳሌ እዚህ ጋር ልስጣችሁና ዛል እና ዛ ይለያያል። ዛል እና ዛ። ዛል ምላሳችን ጫፍ ወደ ጥርሳችን ፊት ለፊት ስናስጠጋት የምትወጣ ፊደል ናት። ዛ ግን ንጹህ አየር ሲወጣ የሚወጣ ፊደል ነው። ልክ እንደዚህ ሁሉም ፊደላት የራሳቸው ባህሪ አሉ። ከሚወጡባቸው ቦታዎች ማውጣት ሐቅን መጠበቅ ማለት ያ ነው፣ ባህሪያቸውን መጠበቅ ማለት ነው። እንግዲህ ተጅዊድ ሲባል የቋንቋ ሊትራል ሚኒንግ እና የእስጢላህ ወይም ደግሞ ከቋንቋ አጥኚዎች አንጻር የሰጡትን ታሪፍ አየን ማለት ነው። እንግዲህ ማ ሁክሙ አልዓመሉ ቢሂ ብለው ያመጣሉ በጥያቄ ምልክት ሼኹ። ማ ሁክሙ አልዓመሉ ቢሂ በተጅዊድ
መስራት ወይም ደግሞ በተጅዊድ መቅራት ሁክሙ ምንድነው? ፈርዱ ዐይን ነው፣ ግዴታ ነው ለሁሉም። አላ ኩሊ ሙከለፊን ቃሪእ ብለው ነው የሚያስቀምጡት። በሁሉም ቃሪእ ላይ በተጅዊድ መቅራት ግዴታ እንደሆነ ፈርዱ ኪፋያ ሳይሆን አስተውሉ፣ እዚህ ጋር ፈርዱ ዐይን ብሎ ነው ያመጣው። ፈርዱ ዐይን ነው አሳምረን መቅራት። ምክንያቱም ቁርአን አሳምረን ካልቀራ ነው ልንሳሳት እንችላለን። ስንሳሳት ደግሞ ወደ ሌላ ነገር ወደ ትርጉም ማበላሸት ወደዛ ስለሚወስደን ማለት ነው። ሴንሲቲቭ ነው። አረብኛ ቃላቶች በአጠቃላይ ሴንሲቲቭ ናቸው። ማ መውዱዑሁ መውዱዑ ቦታው የት ነው? አልፋዝ አልቁርአን ቁርአን ነው፣ ወይም ደግሞ የቁርአን አልፋዞች የተለያዩ ንግግሮች ናቸው። ማ ፋኢደቱሁ ብሎ ያመጣል። የተጅዊድ ፋኢዳው ጠቀሜታው ምንድን ነው? ይህን ሲያስቀምጥ ምናል ሰዓደቱ ዳረይን የሁለቱም ሀገር ደስታ፣ የሁለቱም ሀገር። ማ ጋየቱሁ ዓላማው ምንድን ነው? ተጅዊድ መማር ዓላማው ምንድን ነው ብሎ ደግሞ በጥያቄ ካመጣ በኋላ እንደ ጀዋብ የሚያስቀምጠው ሰውኑ ሊሳኒ አኒል ኸጣኢ ምላስን ከስተት መጠበቅ፣ ፊ ኪታቢላሂ ተዓላ በአላህ ሱብሓነሁ ወተዓላ ቁርአን ሙስሐፍ ላይ ስተቶች እንዳይፈጠሩ ሊጠብቀናል ማለት። ልክ ናሑ ሲባል የአረብኛ ግራመር መማር ጠቀሜታው ሰዎች አረብኛን ቋንቋ ሲናገሩ እንዳይሳሳቱ ከግራመር አንጻር የተሳሳተ ንግግር እንዳያስተላልፉ ይጠብቃቸዋል። ይሄ ደግሞ ቁርአንን ስንቀራ የተሳስተን እንዳንቀራ ይጠብቀናል ነው። ወቡሉጉ ኒሃየቲ ፊ ኢትቃኒል ቁርአን በትክክል ተጥቢቅ አድርጎ ቁርአንን ለመቅራት እንደዚሁ ያደርጋል ነው። ስለዚህ ዋና ዓላማው ይሄ እንደሆነ ያስቀምጣሉ ሼኹ። ከም አርካን ተጅዊድ ተጅዊድ የራሱ የሆነ አርካን አለ። 4 አርካኖች እንዳሉ ሼኹ ያስቀምጣሉ። አንደኛው ሩክነል አወል ብሎ የሚያስቀምጠው ማዕሪፈቱ መኻሪጅ አልሑሩፍ፣ ቅድም ስንል እንደነበረው መኻሪጅ አልሑሩፍ ፊደላት የሚወጡበትን ቦታ ማወቅ። الركن الثاني ወይም ደግሞ ሁለተኛው አርካን ማዕሪፈቱ ሲፋቲሃ የፊደላቶችን ባህሪ ማወቅ። الركن الثالث معرفة ما يتجدد لها من الأحكام بحسب التركيب معرفة ما يتجدد لها من الأحكام ከህጎች አንፃር አህካሞች አሉ ብለናል። የተጅዊድ አህካሞች አሉ። ከዛ አህካም አንፃር ተርኪብ አድርገን በምንቀራበት ሰዓት የሚቀየሩ ነገሮች ሲኖሩ ያንን ማወቅ ነው። الركن الرابع ደግሞ አራተኛው አርካን ወይም ማዕዘንት ሪያደቱ ሊሳን ምላስን ማሰራት ማለት ነው። ማሰራት ወይም ደግሞ ማለማመድ ቢከስረቲ ትክራር ደጋግሞ ወልአኽዚ አን አፍዋሂ አልመሻይኽ አልዓሪፊነ ቢህ እንደዚሁም ከሚያውቁ ህጎቹን ከሚያውቁ ወይም ደግሞ ከሚያስቀሩ ሰዎች አፍ ወይም ደግሞ ሼኾች ከነሱ መያዝ ነቅል ማድረግም ይሄ አራተኛው ሩክን እንደሆነ ያስቀምጣል። እንግዲህ ከም መራቲብ አተጅዊድ ፊል ቂራአ በቂራአ ምን ስንት ደረጃዎች አሉት? ተጅዊድ 3 ናቸው። አንደኛው ተርቲል ነው የሚባለው። ወረቲል ቁርአን ተርቲላ እንደሚለው አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ላይ ወሐድር ወተድዊር ወሐድር ወተድዊር ሐድርና ተድዊር ናቸው። ምንድነው ተርቲል? هو التعني بالقراءة በምንቀራበት ሰዓት ተመስጠን በአስተውሎት መቅራት ነው። والحدر هو الإسراع بها ፈጠን ማለት ደግሞ ሐድር ይባላል። والتدوير مرتبة بينهما በተርቲልና በሐድር መካከል ያለው ደረጃ ደግሞ ተድዊር ተብሎ ይጠራል። ስለዚህ በዛሬ ፕሮግራማችን ስለ ተጅዊድ ይህንን ካልኳችሁ በቀጣይ ደግሞ ዋና ዋና የሚባሉ ህጎችን በጣም ቀለል ባለ መልኩ እንዲገባችሁ ኢንሻአላህ ባላ ፍቃድ ግራፊክሶችን በመጠቀም እዚህ ጋር የምታያቸው ክፍት ስፔሶችንም እንደዚሁ አስፈላጊ የሆኑ የሚታዩ ግራፊክሶችንም በመጨመር ይዤላችሁ እመጣለሁ ኢንሻአላህ باذنላህ ተዓላ بعد ሸዋል ደግሞ ቁርአንን በጀማዓ የምንቀራበት ቲክቶክ ላይ ላይቭ ፕሮግራም እንጀምራለን።
ወከዛሊክ አረብኛ ቋንቋንም እንደዚሁ ቀለል ባለ መልኩ እንደዚሁ መማር የምትፈልጉም እንደዚሁ አንድ ቀን የላይቭ ፕሮግራም ከሳምንት አንዴ ይኖራል። ቁርአንም እንደዚሁ ከሳምንት አንዴ ይኖረናል ቢኢዝኒላሂ ተዓላ። ይህንን ይመስላል የዛሬ ፕሮግራማችን። የቻናሉ አዲስ ከሆኑ አሁንም ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ ለወዳጅ ዘመድ ደግሞ እንዲደርስ ሼር ማድረጋችሁን እንዳትረሱ። በቀጣይ 2፣ 3፣ 4 ክፍሎችን ይዘን እንመጣለን። በነዛ ቪዲዮዎች ጠብቁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።